መሆኑ በመካና በጉራጌ ሙስሊም እናቶች መካከል ያለውን አስገራሚ ትስስር ያውቃሉ? ዛሬ ተማርኩ ነኝ። ጊዜና የታረመው በጀማል ፈንታውን ነው። እንኳን ለ1447ኛው ሂጅራ ሀጂና ለኢድ አል አድሃ በዓል በሰላም አደረሳችሁ። የዘንድሮው የሀጂ ስርዓት ዛሬ ሰኞ ይጀመራል። ማክሰኞ ታላቁ የአረፋ ዕለት ሲሆን ረቡዕ ደግሞ በመላው ዓለም ኢድ አል አድሃ በደመቀ ሁኔታ ይከበራል። አብዛኞቻችን የሀጂ ጉዞ ሲባል አንድ ቅዱስ ቦታ ብቻ ደርሶ መልስ ነው የሚመስለን። እንደዛ ነበርኩ እኔ ዛሬ ተማርኩ። በዚህ ሳምንት ማክሰኞ በመካ ከተማም አንድ አስገራሚ ታሪካዊ ክስተት ይፈጸማል። እሱም የኡሙል ሁለይፍ ወይም የሴቶች አረፋ ይባላል። ዩሲ በዕለተ ማክሰኞ በሚሊዮን የሚቆጠሩ የሀጅ ተጓዦች ወደ አረፋ ተራራ ይተማሉ። ያኔ የመካ ከተማና ቅዱሱ ካዕባ ባዶ ይሆናሉ። በዚህ ሰዓት ነው እንግዲህ የመካ ሴቶች ታሪክ ሰሪዎች የሚባሉት። አንደኛ ከተማዋን መረከብ ነው። ህፃናትና ልጆቻቸውን ይዘው ወደ መስጂድ አልሐራም ይጎርፋሉ። ሁለተኛ የካዕባ ጠባቂነት። ወንዶች በጸጥታና ሀጃጆችን በማገልገል ስለሚጠመዱ ካዕባን የመጠበቅና የማድመቅ ኃላፊነትን ሴቶች ይረከባሉ። ሶስተኛ ታላቅ ኢባዳ። ካዕባን እያጠቡና እያጸዱ ቀኑን በጾምና በዱዓ ያሳልፉታል። በባህላዊው ቁደይድ የደረቀ ስጋና ምእሙል ጣፋጭ ለልጆቻቸው እያደሉ ያከብሩታል። ይህ በመካ ለዘመናት የቆየው የሴቶች የአረፋ ትውፊት በእኛ ሀገር ዘንድ በጉራጌ ሙስሊም እናቶች ዘንድም በተመሳሳይ መልኩ ይከበራል። እንዲያውም ባህሉን ይበልጥ ደመቅ የሚያደርገው በ9ኛው ቀን ማክሰኞ እናቶች በጎመን ክትፎ የሴቶች አረፋን ሲያደምቁት፣ በ10ኛው ቀን ደግሞ ወንዶች በተራቸው በስጋ ክትፎ አረፋን ያከብሩታል ማለት ነው። የቃላት አጠራር ችግር ካለ አፉ በሉኝ። በሀገር ውስጥም ሆነ በውጭ የምትገኙ ሙስሊሞች በሙሉ በዓሉ የሰላምና የፍቅር ይሁንላችሁ። እናንተስ አካባቢ እንዴት ይከበራል? ኮመንት ላይ አጋሩኝ። ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። መልካም በዓል። የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን አጣምሮ የያዘ ቅይጥ አፓርትመንት ቡልጋሪያ ላይ ይዘንላችሁ መጥተናል። ቴምር ፕሮፐርቲስ የህልሞ ማረፊያ